እባክህ ወንድሜ አታደርገው ልጆች አሉኝ። በካፍ ቻምፒየንስ ሊግ የሩብ ፍጻሜ መርሃ ግብር ማማሎዲ ሰንዳውንስ ከኤስፔራንስ ጋር ማክሰኞ ዕለት ተጫውተው ነበር። ማማሎዲ 1-0 አሸንፏል። ከዚያም የቱኒዚያው ክለብ ደጋፊዎች እንደጀመሩት በተገለጸው ጸብ የሁለቱ ክለብ ደጋፊዎች ተጣልተዋል። በዚህ መሃል የተገኘው አንድ ሰው ግን አድናቆት እየተሰጠው ይገኛል። ሲቦንሲኦ ማሴንጎ የተሰኘው የሰንዳውንስ ደጋፊ ራሱን ለጥቃት አጋልጦ የተቃራኒ ደጋፊ ሕይወትን ታድጓል። የኤስፔራንሱ ደጋፊ ቱኒዚያዊ ነው። አዳኙ ደቡብ አፍሪካዊ ነው። ራሱን ለማዳን እየሸሸ መንጠልጠያው ላይ ተገኝቷል። ይህንን ከሩቅ የተመለከተው ሰው እርሱን ለማዳን ደርሶ ሲይዘው የባሰ የሚጥለው ስለመሰለው በስጋት የነገረውንና የሆነውን እንዲህ ተናግሯል። እባክህ ወንድሜ 3 ልጆች አሉኝ አታድርገው አለኝ። በፍጹም አትጨነቅ፣ አታስብ። እኔ የቻልኩትን ልረዳህ ነው የመጣሁት። በደንብ እጄን ያዘኝ አልኩት። ተሳካልኝ። ከዚያም አቅፎኝ ማልቀስ ጀመረ ይላል። ሲቦንሲኦ ይህንን ሲያደርግ የሚወረወሩ ቁሳቁሶች እንዲሁም ዝናብም እንደነበረ ተገልጿል። ሁኔታውን ግን ለቤተሰቦቼ ብቻ ነበር ያጋራሁት። በማግስቱ ከእንቅልፌ ስነቃ ቪዲዮና ምስሉን በየገጹ ተለቆ አየሁት ይላል።